ሽን ከሱ ጋር መምራት የምትፈልጊ ከሆነ ከህይወትሽ ወጣለው እያልኩሽ ነው። እስቲም ላውን በዚህ ልክ ሄድኩት ስለማፈቅረውና ስለማፈቅረው ነው። ገባሽ ማለት ማፍቀርን በትንሹ ታውቂዋለሽ። አንቺ እንደ ሴት ልጅ እንዳስብልሽ እንደምትፈልጊ ሁሉ አንቺ እንደ ሴት ልጅ ለሌሎች ሴቶች ታስቢያለሽ አይመስልም? ኤኒዌይስ ችግር የለውም። አንቺ ለሌሎች ሴቶች ወይም ደግሞ ከዚህ በፊት በነበረን ነገር ለኔ እንደ ሴት አስበሽልኝ ታውቂያለሽ አላሰብሽም እና የሚለውን ምንም አሁን ማተር አያደርግም። ብታስቢም እኔ ውስጥ ምንም የሚፈጥረውም የሚቀንሰውም የሚጨምረውም ነገር የለም። እና ቢያንስ አንድ ሀሳብ ልስጥሽ። አሁን አንድ ቀን አስብበታልሽ ከዛ ውጭ አሰበልሽ እሱን አስቢበትና ቢያንስ አብርሃም ባለበት የምፈልገው ቢያንስ አብርሃም ባለበት እንደምትፈልጊው እንደማትፈልጊው ቢያንስ አስቢበት። ያ ማለት አሁን እኔ ስላወራሁሽ ሳይሆን እሺ ቢያንስ አንድ ሌላ ሰው ነው ያወራው። ሄርሜላ አይደለም ያወራችሽ። በቃ አብርሃምን የሆነ ሰው ትፈልጊዋለሽ ወይስ አትፈልጊውም ብሎ ሌላ ሰው ነው ያወራሽ። ምናልባት ከኔ ሀሳብ ስለመጣ ሳይሆን ለነገ ህይወትሽም ይሆንሻል ወይስ አይሆንሽም የሚለውን ነገር እባክሽን አንዴ ሩታ በቃ ኧረ ተይኝ በእናትሽ። እንዴ ምን አድርጌ ነው ብትይኝ? አሃ የሚሆነኝንና የማይሆነኝን እኮ ነው አስቢበት እኮ ነው እያልኩሽ ያለሁት። እባክሽን እምልሽ እኮ ውደጁ ወይ አፍቅሪው ወይ ተይው አይደለም እያልኩሽ ያለሁት። አይ ይመስላል እንደዛ ምኑን እንጃ። እሺ አስቢበትና ቢያንስ አሳውቂኝ። ከዛ አብርሃም ባለበት ነገ እንገናኝ ማለት ይሄው እኛ ፊት ቆማ አልፈልግም እኮ አለች ለማለት እንዲያመች እዛው አይ ከዚህ በፊት እኮ ብለሻል። ነገሩን አስቢበት ነው እያልኩሽ ያለሁት። ይሄ እኮ ለኛ አዲስ ነገር አይደለም። ያለብህና መምረጥ ያለብህ ነገር በጣም ለማለት ነው። ኦኬ ችግር የለውም። ነገ በደንብ አስብበታለሁ። የኔ ሀሳብ ግን በጣም ግልጽ ነው እና ብቻ አስብበታለሁ። ለመባባሉ ነው ያሳስበሻ? እሱን ስለማውደድ እሱን ስለማፍቀር አይደለም የሚያሳስብሽ። ለመባሉ ገና ለገና ምን ይባላል ነገር አይደለም ለመባል ሳይሆን የተሰማሽን ስሜት አሳውቂ ነው ያልኩሽ። የምትወጁ ከሆነ ድፍር ብለሽ መናገር፣ ማትፈልጊ ከሆነ